የተከበራችሁና የተወደዳችሁ ውድ የፍንፍኔ መልቲሚዲያ አድማጭ ተመልካቾች የከበረ ሰላምታችን ባላችሁበት ይድረሳችሁ እንላለን። ፍንፍኔ መልቲሚዲያ በዛሬው ዝግጅቱ በዓለማችን ላይ ከሚገኙ ሀገራት በቱጃሮች ብዛት ቀዳሚ የሆኑት እነማን ናቸው? የትኞቹ የሀገራት ከተሞችስ እነዚህን የዓለማችንን ቢሊዮነሮችና ሚሊዮነሮችን ያኖራሉ? በሚለው ዙሪያ ያጠናቀርነው ዝግጅት አለ፣ እንደሚከተለው ወደ እናንተ እናደርሳለን። እስከ ፍጻሜው አብራችሁን ቆዩ። በዓለማችን ላይ ከ2700 በላይ ቢሊዮነሮች እንዳሉና ከነዚህ የዓለማችን ቢሊዮነሮች ከሩብ በላይ የሚሆኑት ደግሞ የሚኖሩት በዩናይትድ ስቴትስ እንደሆነም መረጃዎች ያሳያሉ። እንዲሁም በዓለማችን ላይ ቁጥራቸው 47 ሚሊዮን የሚሆን ሚሊዮነሮች ያሉ ሲሆን ልክ እንደ ቢሊዮነሮቹ ሁሉ አብዛኞቹ የዓለማችን ሚሊዮነሮችም የሚኖሩት በዩናይትድ ስቴትስ ውስጥ ነው። እነዚህ የዓለማችን ቢሊዮነሮችና ሚሊዮነሮች በየትኞቹ የሀገራት ከተማ ውስጥ ይኖራሉ? የሚኖሩባቸውን ከተሞችስ እንዴትና ለምን ይመርጣሉ? በሚለው ዙሪያ ያሰናዳነውን እንደሚከተለው እንነግራችኋለን። ከፖለቲካዊ፣ ኢኮኖሚያዊና ማህበራዊ ሁኔታዎች አኳያ ስንቃኛቸው ሁሉም ከተሞች የሚታወቁባቸው የየራሳቸው የሆነ አዎንታዊና አሉታዊ ሁኔታዎች አሏቸው። በተለይም ባለጸጋዎች ለስራቸውና ለህይወታቸው የሚስማሟቸውንና ተመራጭ የሆኑትን ከተሞች በጥንቃቄ ይመርጣሉ። ከዓለማችን ቢሊዮነሮች ውስጥ 543ቱ የሚኖሩት በ20 ከተሞች ውስጥ ሲሆን የአሜሪካዋ ኒውዮርክ 340 ሺህ ሚሊዮነሮችንና 59 ቢሊዮነሮች መኖሪያ በመሆን ቀዳሚዋ የቱጃሮች ተመራጭ ከተማ ትባላለች። የጃፓኗ መዲና የሆነችው ቶኪዮ ደግሞ 305 ሺህ ሚሊዮነሮችንና 12 ቢሊዮነሮችን ታኖራለች። በሌላኛዋ የአሜሪካ ከተማ ሳን ፍራንሲስኮ ደግሞ 276 ሺህ ሚሊዮነሮችና 26 ቢሊዮነሮችን በማኖር ሶስተኛዋ የባለጸጋዎች መኖሪያ ከተማ ናት። የእንግሊዝ መዲና የሆነችው ለንደን ከተማ ደግሞ አራተኛዋ የዓለማችን የባለጸጋዎች መኖሪያ ስትሆን በለንደን ከተማ 272400 ሚሊዮነሮች እና 38 ቢሊዮነሮችም ይኖሩባታል። ከኢሲያ አህጉር ደግሞ ቀዳሚዋ የባለጸጎች መኖሪያ ምርጫ የሆነችው ሲንጋፖር ስትሆን በከተማዋም 250 ሺህ ሚሊዮነሮች እና 62 ቢሊዮነሮች ይኖሩባታል። በሌላኛዋ የአሜሪካ ከተማ በሆነችው ሎስ አንጀለስ ደግሞ 192 ሺህ ሚሊዮነሮች እና 34 ቢሊዮነሮች እንደሚኖሩባትም መረጃዎች ያሳያሉ። እንዲሁም የአሜሪካዋ ቺካጎ ከተማ ደግሞ 160 ሚሊዮነሮችን እና 28 ቢሊዮነሮችን ታኖራለች። የዓለማችን ሁለተኛዋ ባለግዙፍ ኢኮኖሚ ባለቤት ሀገር በሆነችው የቻይና መዲና ቤጂንግ ደግሞ 131 ሺህ ሚሊዮነሮች እና 44 ቢሊዮነሮች ይኖሩባታል ተብሏል። ሌላኛዋ የቻይና የቴክኖሎጂ ከተማ በሆነችው ሻንጋይ ከተማ ደግሞ 130 ሺህ ሚሊዮነሮች እና 42 ቢሊዮነሮች እንደሚኖሩባትም ተገልጿል። የአውስትራሊያዋ መዲና ሲድኒ ደግሞ 129 ሺህ ሚሊዮነሮች እና 16 ቢሊዮነሮች እንዲሁም ሆንግ ኮንግ 125 ሚሊዮነሮች እና 28 ቢሊዮነሮች ይኖሩባቸዋል ተብሏል። የጀርመኗ ፍራንክፈርት ደግሞ ከአውሮፓ ከተሞች ውስጥ በባለጸጎች የምትወደድ ከተማ ስትሆን 117 ሺህ ሚሊዮነሮች እና 17 ቢሊዮነሮች ይኖሩባታል። እንዲሁም የስዊዘርላንዷ የምጣኔ ሀብት ማዕከል በሆነችው ዙሪክ ከተማ ደግሞ 105 ሚሊዮነሮች እና 12 ቢሊዮነሮች የሚኖሩባት ከተማ ናት። የደቡብ ኮሪያ ርዕሰ መዲና የሆነችው ሴውል፣ ሜልቦርን፣ ጄኔቫ እና የፓሪስ ከተሞች በተጨማሪነት የዓለማችን ባለጸጋዎች ለኑሯቸውና ስራቸው የሚመርጧቸው ከተሞች እንደሆኑም ተገልጿል። የአሜሪካዋ ኒውዮርክ ከተማ በአጠቃላይ $3 ትሪሊዮን ሀብት ያላቸው ባለጸጋዎች የሚኖሩባት ከተማ ስትሆን ሌላኛዋ በአሜሪካ የምትገኘው የቶኪዮ ከተማ ደግሞ በአክሲዮንና ኢንሹራንስ ዘርፍ ላይ የተሰማሩ የዓለማችን ባለጸጋዎች የሚመርጧት ከተማ ናት ተብላለች።
ይህ በእንዲህ እንዳለ ከፍተኛ የቢሊዮነሮች ብዛት ያላቸውን ሀገራት ስናይ ደግሞ ዩናይትድ ስቴትስ 724 ቢሊዮነሮች ያሏት ሲሆን ቻይና ደግሞ 698፣ ኢንዲያ 140፣ ጀርመኒ 136፣ ራሽያ 117 ቢሊዮነሮች ያላቸው ሀገራት በመሆን ከ1 እስከ 5 ያለውን ተርታ ይዛሉ። በሚሊዮነሮች ደረጃ ደግሞ ዩናይትድ ስቴትስ 24,480,110 ሚሊዮነሮችን በመያዝ ቀዳሚዋ ሀገር ስትሆን ቻይና 6,190,394፣ ጃፓን 3,365,616፣ ዩናይትድ ኪንግደም 2,849,344፣ ፈረንሳይ 2,796,334 ሚሊዮነሮች ያላቸው ሀገራት በመሆን ከ1 እስከ 5 ያለውን ደረጃ ይይዛሉ። እንግዲህ ውድ አድማጭ ተመልካቾቻችን ለዓለማችን ቢሊዮነሮችና ሚሊዮነሮች ምቹ የመኖሪያ ከተማ የሆኑትን የሀገራትን ከተማ እንዲህ አቀረብንላችሁ። አዘጋጅቼ ያቀረብኩላችሁ አዳነ ተስፋዬ ነኝ። ስለተከታተላችሁን ከልብ እናመሰግናለን። የፍንፍኔ መልቲሚዲያን የዩቲዩብ ቻናል ላይክ፣ ሼር፣ ሰብስክራይብ ያድርጉ። ፍንፍኔ መልቲሚዲያ የታሪክና የመረጃ ምንጭ